የሰላም ተስፋዎች መክነው የረጅም ርቀት ሚሳኤሎችና የድሮን ማዕበሎች በምስራቅ አውሮፓ ሰማይ ላይ እየነገሱ ይገኛሉ። የሩሲያና ዩክሬን ጦርነት አራተኛ ዓመቱን በያዘበት በዚህ ወቅትም ግጭቱ በሁለቱ ሀገራት መካከል ብቻ መወሰኑ ቀርቶ በሞስኮና በኔቶ መካከል ወደሚደረግ ቀጥተኛ የዓለም ጦርነት የመቀየር አዝማሚያው በከፍተኛ ፍጥነት እየጨመረ ነው ተብሎለታል። ዛሬ የምስራቅ አውሮፓን አዲሱ ጥረት የምዕራባውያንን ታድራዊ ሽግግርና የክሬምሊንን ጠንካራ ምላሾች በትንሹ ልናስዳሳችሁ ወደድን። ላፍታ ቆይታ አብራችሁን ቆዩ። የሰላም ተስፋዎች መክነው የረጅም ርቀት ሚሳኤሎችና የድሮን ማዕበሎች በምስራቅ አውሮፓ ሰማይ ላይ እየነገሱ ነው የሚገኘው። በሞስኮና በኔቶ መካከል ወደሚደረግ ቀጥተኛ የዓለም ጦርነት የመቀየሩ ይህ አዝማሚያ ታዲያ ጦርነቱ አሁን የደረሰበት ምዕራፍ የቀደሙትን ስምምነቶች በሙሉ የሻረ ነው ተብሏል። ዩክሬን ከጦር ግንባሩ ከ300 እስከ 700 ኪሎ ሜትር ርቀት ላይ በሚገኙ የሩሲያ የውስጥ ግዛቶች በተለይም ደግሞ የስላቫንስክና የአሮስላቭ የነዳጅ ማጣሪያዎች ላይ ድሮን ጥቃት መፈጸሟን ፕሬዝዳንት ቮሎዲሚር ዜሌንስኪን በኩራትም ተናግረዋል። ይህ የሚያሳየው ኪየቭ የጦርነቱን መልክ ወደ ሩሲያ ልብ ለማስገባት ያላትን ጽኑ ፍላጎት ነው። በምላሹም የሩሲያ ባለስልጣናት ቁጣቸውን ገልጸዋል። እንደ ክሬምሊን ገለጻ ዩክሬን ይህንን የረጅም ርቀት የማጥቃት አቅም ያገኘችውም በራሷ ሳይሆን ከኔቶ ጋር በጋራ ባደረገችው የ250,000 ዩሮ የጦር መሳሪያ ልማት ኮንትራት አማካኝነት ስለመሆኑም እየተነገረ ነው። የሩሲያው የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ማሪያ ዛክሮቫ ኔቶን ዩክሬንን ለአዳዲስ ወታደራዊ ቴክኖሎጂዎች የሙከራ ሜዳ እያደረጋት ነው ስትልም ከሳለች። በዚህ ውጥረት ውስጥ የቃላት ጦርነቱ ከመቼውም ጊዜ በላይ ታሪካዊና ፖለቲካዊ መልክም ይዟል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም በቅርቡ የሰጡት አስተያየትም ዓለም አቀፍ መነጋገሪያ ሆኗል። ላቭሮቭ የአውሮፓ ህብረት ወደ ናዚ መንፈስ እያመራ ነው ሲሉም በግልጽ ወንጅለዋል። ሞስኮ ይህንን ጠንከር ያለ ቃል የተጠቀመችው ምዕራባውያን ሩሲያን በኢኮኖሚና በወታደራዊ ኃይል ለማንበርከክ የሚከተሉትን ስትራቴጂ ከሁለተኛው የዓለም ጦርነት የታሪክ ጠባሳ ጋር በማገናኘት ጭምር ነው። ሩሲያ አስቀድሞ ጥቃት ካልተሰነዘረብኝ በስተቀር አውሮፓን የመውረር እቅድ የለኝም ብትልም ምዕራባውያን ግን የክሬምሊንን ንግግር ለማመን ዝግጁ አይደሉም። የኔቶ ምላሽ በዲፕሎማሲያዊ መግለጫዎች ብቻ የተገደበ አይደለም። አዲሱ የኔቶ ዋና ጸሐፊ ማርክ ሩት አባል ሀገራት በአስቸኳይ የጦርነት ጊዜ አስተሳሰብን እንዲላበሱ ጥሪም አቅርበዋል። ይህ ማለት አውሮፓውያን ሰላማዊውን የኢኮኖሚ ዘይቤ ወደ ወታደራዊ ዝግጅት እንዲቀይሩ ግፊት እየተደረገ ስለመሆኑ ነው ይህ ንግግር የሚያሳየው። የጀርመንና የዩናይትድ ኪንግደም መከላከያ ሚኒስትሮችም የመከላከያ ወጪያቸውን ከሀገራዊ ጠቅላላ ምርታቸው ጂዲፒ እስከ 5% ለማድረስም እየተንቀሳቀሱ ሲሆን ይህም በታሪካቸው ከፍተኛ ወታደራዊ በጀት ነው። የጀርመኑ መከላከያ ሚኒስትር ቦሪስ ፒስቶሪየስ ሩሲያ እንደ ኢሮፓ አቆጣጠር በ2028 መጀመሪያ ላይ በኔቶ ላይ ጥቃት ልትሰነዝር ስለምትችል አሁኑን መዘጋጀት አለብን የሚል አስደንጋጭ ትንበያ አስቀምጠዋል። ፑቲን ግን ይህንን ስጋት ኔቶ የራሱን የጦር መሳሪያ ግንባታ ትክክለኛ ለማስመሰል የፈጠረው ሐሰተኛ ድምዳሜ ነው ሲሉም ያጣጥላሉ። በአጠቃላይ የምስራቅ አውሮፓ ውጥረት አሁን የደረሰበት ደረጃ የቀዝቃዛው ጦርነት ማብቂያ ከተሰበረበት ጊዜ ጀምሮ ዓለማችን እጅግ አስፈሪ ወደሆነ የኃይል ፍልሚያ ውስጥ መግባቷን ያሳያል። በአንድ በኩል ዩክሬንን የጦር መሳሪያ ሙከራና የኔቶ መዋቅር አካል ለማድረግም የሚንቀሳቀሰው ምዕራባዊው ጎራ፣ በሌላ በኩል ደግሞ የምዕራባውያንን አካሄድ የናዚ መንፈስ ትንሣኤ አድርጎ የሚፈርጀውና የኒውክሌር ባለቤት የሆነው የክሬምሊን ኃይል ነው። ይህ የሁለቱ ኃይሎች ፍጥጫ በሰላማዊ መንገድ ካልተገታ በ2028 ይከሰታል የተባለው ቀጥተኛ ጦርነት ከዚያ ቀድሞ የምድራችንን ሰላም ሊያናጋ ይችላል ተብሎም ተፈርቷል።